ከተዋህዶ በኋላ ማለት ከተዋህዶ በኋላ አብ ለኢየሱስ አምላክና አባት ተብሎ ተጠርቷል። በቃ ማንንም ሰው ይህን መካድ አይችልም። ይህንን ከካድክ ከባድ ነው። ኢየሱስ ያስተማረውን፣ ጳውሎስ ያስተማረውን፣ ጴጥሮስ ያስተማረውን አባቶችም ሲተረጉሙ እነዚህን ክፍሎች አዎ ኢንካርኔት ላደረገው ለተሰገው ቃል አዎ በቃ አምላክና አባት ተብሎ ይጠራል ብለው ተርጉመውልን አይ እኔ እንደዚህ ቢባል አልቀበልም። አንተ ለጆሮ ሲጥም ነው እንደምትሰማው። በቃ አሁን ሰሙዬ ለስግው ቃል ለኢየሱስ ክርስቶስ አብ አምላኩ ነው። ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አብ አምላኩ ሳይሆን ከአብ እኩል ስግው ቃል አምላክ ነው። አብ አምላኩ ነው ለኢየሱስ ክርስቶስ የምንል ከሆነ ሁለት አምላክ አማኞች ነን ማለት ነው። አምላክ ያለውን ሰው ነው የምናመልከው ማለት ነው። ስለዚህ ይሄ በጣም ምንፍቅና ብቻ አይደለም ክህደትም ነው።